ማይናማርና ታይላንድ ውስጥ የደረሰው የመሬት መንቀጥቀጥ በሺ የሚቆጠሩ ነፍሶችን በአንድ ጊዜ ውጠዋል። ማርች 28 2025 ላይ ቀኑ ኖርማል ነበረም፣ ግን በአንድ ጊዜ ነገሮች ተቀያየሩና የትልቅ ጥፋትና የአደጋ አንድ ታሪካዊ ቀን ሊሆን ችሏል። 7.7 ማግኒቲዩድ የተመዘገበው ይህ መሬት መንቀጥቀጥ ዋና የተከሰተውም የማይናማራ ዋና ከተማ ናይፔታ ውስጥ የተፈጠረ ሲሆን ግን የመሬት መንቀጥቀጡ ርዝረት በጣም ከፍተኛ ስለነበረ 1000 ኪሎ ሜትር ርቆ የታይላንድ ማዕከላዊ ከተማ የሆነችው ባንኮክ ውስጥም ከፍተኛ ጥፋትን ሊያጠፋ ችሏል። ሩልት ኦፍ ኢንፊኒቲ የተባለው ትልቁ ህንፃ እንኳን ከላይ ከሆቴሉ ላይ የሚገኘው የመዋኛ ገንዳ ውሃ እጅግ በጣም በሚያስፈራ መልኩ ሲወዛወዝና ሲረጭ የታየ ሲሆን በርቀት በተደረገ የሞባይል ቀረጻም እንደታየው ከሆነ በተለያየ አቅጣጫ በጣም በብዙ መቶዎች ጫማ ከፍታ ላይ ውሃው ወደታች ሲፈርስና ሲረጭ በደንብ ታይቷል። አንድ የሲሲቲቪ ካሜራ ላይ እንደታየው ከሆነ የዚሁን ሰዓት የነበረው የመዋኛ ገንዳ መንገድ ላይ ሲሄዱ የነበሩ እግረኞች ላይ ውሃው ሲፈስባቸውና ሲደፋ ሲጠራርጋቸው በደንብ ታይቷል። ከዛ ሌላም ፓርክ ኦሪጂን ቶፕሎፕ የተባሉት ህንፃዎች እርዝመታቸው 188 ሜትር ነው። እነዚህ ህንፃዎች እንኳን ሰማይ ላይ ወይም አየር ላይ ሲወዛወዙ የታዩ ሲሆን በመካከላቸውም የነበረ የሚያገናኛቸው ድልድይ በአንድ ጊዜ ፍርስራሽ ሆኖ ከመካከሉ ተቆርጦ ወደ መሬት ወድቋል። እስከ 2018 ድረስ ባንኮክ ውስጥ በጣም ትልቅ የነበረውና ረጅሙ ህንፃ ኪንግ ፓወር ማሃዳኮ የተባለው ህንፃም እንኳን በዚህ መሬት መንቀጥቀጥ በጣም ብዙ ጫማ ያህል ሲወዛወዝና እንቅስቃሴ ሲያደርግ ታይቷል። ባንኮክ ወጣ ብሎ የሚገኘው ቦታ ላይ በኮንስትራክሽን ላይ የነበረ ወይም የተገነባ የነበረው አንድ ሰማይ ጠቀስ ህንፃ ይህ ክስተት በደረሰ ሰዓት ላይ በትንሽ ሰከንድ በአንድ ጊዜ መሬት ላይ የፍርስራሽ ክምር ሊሆን ችሏል። እዚህ ውስጥ ለረጅም ጊዜ ያህል የህንፃው ሰራተኞች ወይም ግንባታ ላይ የነበሩ ባለሙያዎች በፍርስራሹ ተውጠው ለረጅም ጊዜ አስቸጋሪ ሁኔታ ውስጥ ገብተው ነበር። የመሬት መንቀጥቀጡ እይታ በሚታይ ሰዓት ላይ በጣም አስፈሪና አስደንጋጭ ስለነበረ ከተማዋ ላይ እንዳለ ህዝቡን እርብሽብሽ ነበር ያደረገው። ሌላው ቀርቶ መንገድ ላይ የሄዱ የነበሩ ሰዎች እንኳን መኪናቸውን ባለበት አቁሞ ጥለው ለመሄድ ተገደው ነበር። የተለያዩ ህንፃዎች ላይም የተለያየ እይታዎችን በካሜራ ወጥቶ ታይቶ ነበር። ደግሞ በጣም ያስፈራ ነበር። ግድግዳዎች ተሰነጣጥቀዋል፣ ሴራሚኮች ተሰባብረዋል። እንዲሁም ደግሞ ቻክ የተደረገ ወይም የተለሰነው ግድግዳ መፈራረሱም ሁኔታውን እጅግ በጣም የሚያስፈራ እንደነበረ በደንብ አሳይተዋል። በዚህ አደጋ በአጠቃላይ በሰዓቱ እንደተነገረው ከሆነ ይህ ክስተት በደረሰ ሰዓት ላይ 1600 ያህል ሰዎች ወዲያውኑ ቦታው ላይ ያረፉ ሲሆን ከተማው ላይ ግን በተለያየ ጊዜና በተለያየ ሰዓት ላይ በተደረገ ለቀማ እንዲሁም ነፍስ አድን በተሯሯጡ ሰዓት ላይ የሟቾች ቁጥር በሺዎች እንደሆነ መረጃዎች ያሳያሉ። የነፍስ አድን ስራውን በጣም ከባድ አድርጎት ነበረ። ለረጅም ጊዜም ቀጥሎ ነበረ። ዋናው ነገር ደግሞ ሁሉም ነገር ትርምስምስ ስላለና ፍርስራሹ እርስ በርስ ስለተደራረበ የአደጋ ጊዜ ሰራተኞችም በጣም ብዙ አስቸጋሪ ነገር አሳልፈዋል። ማይናማር ማለት የሳውዝ ኢስት ኤሽያ ያቺ አንድ ሀገር ስትሆን ከመሬቷ በታች አንድ ሜጀር ፎልት ይጓዛል ወይም ደግሞ ጉዞን ያደርጋል። ይህ ፎልትም ደግሞ ሰጋይንግ ፎልት ይባላል። ይህ እንግዲህ ሁልጊዜ እንቅስቃሴ የሚያደርግ ትራንስፎርም የሚያደርግ ፎልት ነው። ማለትም ኢንዲያን ፕሌት እና ዩሬዥያን ፕሌት ሁለቱ እርስ በርስ ጎን ለጎን የሚገፋፉበት ወይም የሚሳሳቡበት ቦታ ነው። ይህ እንግዲህ ካሉት የተለያዩ ቦታዎች ላይ በጣም አክቲቭ የሚባለው ቦታ ነው። በየጊዜውም ብናይ በታሪክ እንደተመዘገበው ከሆነ ከሚሊሜትር ጀምሮ በጣም ጠንካራ የተባለ የተለያዩ አይነት መሬት መንቀጥቀጦች ተመዝግበዋል። ማይናማር ውስጥ ወይም ደግሞ አካባቢ ላይ የሚደርሱ የተለያዩ መሬት መንቀጥቀጦች በዚሁ ፎልት የተነሳ እንደሆነ ሳይንቲስቶች ይናገራሉ። በታሪክ እንኳን ወደ ኋላ መለስ ብለን ብናይ በዚሁ ፎልት ላይ የተነሳ ማይናማርና አካባቢዋ ላይ ብቻ እስከዛሬ ድረስ በአጠቃላይ 68 የሚደርሱ የመሬት መንቀጥቀጦች ተመዝግበዋል። የመጀመሪያው በፈረንጆቹ አቆጣጠር በ1429 ሪከርድ የተደረገ ሲሆን ወይም የተመዘገበ ሲሆን ግን 7.7 ማግኒቲዩድ የሚደርስ መሬት መንቀጥቀጥ በታሪክ እንግዲህ ከዚህ ሁሉ 4 ጊዜ ብቻ ነው የደረሰው። አምስተኛው ደግሞ ማርች 28 2025 ላይ የደረሰው ሆኖ ተመዝግቧል። ይህ መሬት መንቀጥቀጥ እጅግ በጣም የሚያስፈራና የሚያስደነብር አይነት ጥፋቶችን አሳይቷል ወይም ጉዳት አድርሷል። በዛውም ይህ ክስተት በጣም የሰለጠኑና ያደጉ ከተሞች ላይ የሚሰሩ ሰማይ ጠቀስ ህንፃዎች እንኳን ደህንነታቸው አደጋ ላይ እንዳለ ትልቅ ጥያቄ ፈጥሮ ያለፈ ሆኗል። ልክ እንደዚህ በዓለማችን ላይ የተፈጠሩ የተለያዩ ክስተቶችን በረጅሙ ወይም ደግሞ በብዛት ማየትና መከታተል ከፈለጋችሁ ዩቲዩብ ላይ አሁኑኑ በአማርኛ ዓለም ድንቅ ናት ብላችሁ በመጻፍ ብቻ ሰርች በማድረግ ታገኙታላችሁ። ቻናሉን በጣም ብዙ ፕሮግራሞችን አቀርባለሁ። ግቡና ቤተሰብ ሁኑ። ቲክቶክ ላይም ፌስቡክ ላይም ዩቲዩብ ላይም ታገኙያላችሁ። ከዛ በተጨማሪ ፊልሞችን ማየት ከፈለጋችሁ አዲስ ቲቪ አፕሊኬሽንን ከጉግል ፕሌይ ስቶር ላይ በማውረድ ሳይን አፕ በማድረግ ቤተሰብ መሆን ትችላላችሁ። አመሰግናለሁ።